በፋይዳ መታወቂያ ምክንያት የታገዱ የዲያስፖራ ሂሳቦች። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች በጊዜያዊነት የሚከፈቱበትን አማራጭ መንገዶችን አሳውቋል። ባንኩ የፋይዳ መለያ ቁጥርን ከባንክ ሂሳብ ጋር የማያያዝ ሂደት ላይ ለዲያስፖራው ማህበረሰብ ያጋጠሙ ችግሮችን ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉን አሳውቋል። ይህንን ያሳወቀው ለውጭ ጉዳይ ሚኒስቴርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ይፋዊ ደብዳቤ ነው ተብሏል። ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሲያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ መሆኑን ገልጿል። ባንኩ በበኩሉ ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸውን ከኢትዮጵያ ውጭ እንደሆነ ማስረጃ ያቀረቡና በባንካችን የመረጃ ቋት ላይ የተመዘገበ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑንም አሳውቋል። በተለያዩ ምክንያቶች ደንበኞች ውጭ እንደሚኖሩ በባንኩ መረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ግን ብሔራዊ ባንክ ለባንኩ ባሳወቀው መሰረት ከዚህ በታች በተገለጸው አግባብ መስተናገድ የሚችሉ መሆኑን ገልጿል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፋይዳ መለያ ቁጥር ማቅረብ ባይችሉ እንኳ በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ በማቅረብ የእገዳው አካል እንዳይሆኑ ይደረጋል ነው የተባለው። ለዚህም የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ ወይም ሬዚደንስ ፐርሚት አይዲ፣ በህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ ወይም በህጋዊ ወኪሎቻቸው በኩል በማቅረብ ሂሳባቸውን ማንቀሳቀስ ይችላሉ ነው የተባለው። ዲፕሎማቶቹን በተመለከተ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ የእገዳው አካል ሳይሆን ሂሳባቸውን መጠቀም እንደሚችሉም ተገልጿል። አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ ወይም ቆንስላ በኩል በኢሜይል ማረጋገጫ ከተላከ ባንኩ በጊዜያዊነት የጣለውን እገዳ አንስቶ ደንበኛው ሂሳቡን እንዲጠቀም ይፈቅዳልም ተብሏል። ደንበኞች ውጭ ሀገር እንደሚኖሩ የሚያረጋግጡ ማስረጃዎችን ሂሳባቸው ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜይል ወይም በባንኩ ዋና መስሪያ ቤት ለሚገኘው የዲያስፖራ ባንኪንግ ክፍል ዲያስፖራ ባንኪንግ @cb.com.it በመላክ የተጣለባቸውን እገዳ በጊዜያዊነት እንዲያነሳ ማድረግ ይችላሉ ተብሏል። ይህ መመሪያ በተባበሩት አረብ ኤሚሬት ለሚኖሩ ዜጎች የፋይዳ መታወቂያ መመዝገብ የሚችሉ በመሆኑ መመሪያው የማይመለከታቸው መሆኑን ባንኩ በአጽንኦት ገልጿል።